ሰላም ጤና ይስጥልን። ይህ የውሎ ኢትዮጵያ የታህሳስ 29 ልዩ የበዓል የገና በዓል ዜና ጥንቅር ነው። እስከ ዜናው ማብቂያ አብራችሁን ሁኑ። ከዜናው ጋር እኔ በረከት ሳምሶን ነኝ። በመጀመሪያም ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ሲሉ በዓል መልእክታቸውን አስተላልፈዋል። ዘንድሮ ኢየሱስ ክርስቶስ ልደት የምናከብረው የተናገረው የተስፋ ቃል መድረሱን የለውጥ ብርሃን መፈንጠቅ መጀመሩን የመሻገር ዘመን መቅረቡን እያመን ነው። ጉዟችን በውጣ ውረድ የተሞላ ነበር። ተስፋ አስቆራጭ መከራዎችን አስተናግደናል። ከእንግዲህ ፈተናው ጨርሶ አይጎበኘንም ባንልም ተስፋችን የሚወለድበት የዋዜማው ዕለት ላይ ደርሰናል። የፍዳው ዘመን ስላይመለስ ተሸኝቶ የማንሰራራት ዘመን እንደመጣ በልበ ሙሉነት መናገር እንችላለን። የኢየሱስ ክርስቶስ ልደት ትላንትን የዋጀ ነገን የታደገ ነው። ከአዳም እስከ ክርስቶስ ልደት የተከናወነው ሁሉ ዋጋ ያገኘ ነው በክርስቶስ መወለድ ምክንያት ነው። ከክርስቶስ ልደት በኋላ ያለው የሰው ልጅ ህይወት ቀና የሆነው በክርስቶስ ምክንያት ነው። ክርስቶስ በትላንትና በነገ መካከል ዛሬ ሆኖ ሁለቱን አስታርቋቸዋል። ለዚህ ነው የክርስቶስን መወለድ በታላቅ ክብር የምናከብረው። ክርስቶስ ባይወለድ ኖሮ ትንቢት የተናገሩ ሐዋርያት፣ መስዋዕት ያቀረቡ ካህናት፣ ቃል ኪዳን የተቀበሉ አበው፣ ተስፋ ያደረጉ የሰው ልጆች ሁሉ ስራቸው ታሪክ ብቻ ሆኖ ይቀር ነበር። ዋጋ ከፍለው ሕያው ያደረጋቸው ክርስቶስ ነው። ክርስቶስ ባይወለድ ኖሮ የሰው ልጅ ወደፊት የሚያከናውናቸው የስልጣኔ የጽድቅና የበጎነት ስራዎች ሁሉ የድህነት ቅኝት አይኖራቸውም ነበር። ትላንት የተቀደሰ ነገን የሚዋጀው ዛሬ የተወለደው ክርስቶስ ነው። ይህን ታላቅ ትምህርት እናስተውል ዘንድ ይገባናል። ትናንትም የቱንም ያህል ታላቅ ታሪክ፣ ታላቅ ቅርስ፣ ታላቅ ዕለት ቢኖረንም ዛሬያችን ከተበላሸ ዋጋ የለውም። በባቢሎን እና ፋርስ፣ አቴና እና ሮም፣ ሱሜር እና ሜሶፖታሚያ ዛሬ በጥንቱ ክብራቸውና ታላቅነታቸው የሉም። እነሱ ትላንት ነበራቸው። ያጡትን ዛሬ ነው። ዛሬን በማጣታቸው ደግሞ ትናንትናቸው ትዝታ፣ ነጋቸውም ህልም ሆኗል። ትውስታ እንጂ እምርታ የላቸውም። ኢትዮጵያ ታላቅ ነበረች። የታላላቅ ስልጣኔዎች ሀገር ነበረች። የታላላቅ መንግስታትና የታላላቅ ህዝቦች ሀገር ነበረች። የታላቅ ባህሎችና የአስደናቂ ቅርሶች ሀገር ነበረች። ጥያቄው ዛሬስ የሚለው ነው። ዛሬ በድህነት ወደኋላ ቀርና በረሃብ የምንሰቃይ ከሆነ ታሪካችን አልዋጀነውም ማለት ነው። ትላንትን የሚዋጀው ዛሬ ነውና ትላንት የሚቃኘው የሚተረጎመው በዛሬ መንፈስ ነው። የዛሬ ከፍታ ትላንትን ጨምሮ ከፍ ያደርገዋል። የዛሬ ተወርዶ ደግሞ ትናንትን ጨምሮ ያዋርደዋል። የሀገራችን ታላቅነት የሚገነዘብ ትውልድ አሁን ተፈጥሯል። ትውልዱ የድህነት በትር ደጋግሞ ቀምሷል። የኋላ ቀርነትን አስቀያሚ መልክ እስኪበቃው አይቷል። የትላንት ስህተት ያስከተለውን ፍዳ ትከሻው እስኪቦቅ ለመሸከም ተገድዷል። የመልክዓ ምድር እስረኝነት አይን አፍጥጦ ጥርስ አግጥጦ ሲመጣ የታዘበ ትውልድ ነው። የችግሩን ልክ መዝኖ መረዳት ብቻ ሳይሆን የመሻገሪያ መርከቡ መገንባት የሚያውቅ ትውልድ ነው። የትላንትን ኩስምናን በዛሬ ትጋት እንዳሸነፉ የሚያምኑ ዜጎች ቁጥራቸው በጨመረ ቁጥር የነገ ቁመናችን እንደሚሻሻል ጥርጥር የለውም። የነቢያት ጽድቅና ትንቢት የቀጠለውን የነቢያት አምላክ ክርስቶስ ትንቢታቸውን ፈጽሞ ስለተወለደ ነው። የትንቢት መጽሐፍት ዋጋ ያገኙት በወንጌል መጽሐፍት የተነሳ ነው። ብሉይ ኪዳን ጥቅም ያገኘው በሐዲስ ኪዳን ምክንያት በሐዲስ ኪዳን ምክንያት ነው። ሁሉንም ትላንቶች የዋጃቸው ዛሬ ነው። ትላንታችን ዋጋና ክብር እንዲኖረው ከፈለግን ዛሬ ተገኝተን እንስራ። ብዙ ጊዜያችንን በትላንት ትውስታ ውስጥ ከምናሳልፍ ዛሬን በትጋትና በቁርጠኝነት መስራት ይገባናል። በዛሬ ትግል ውጣ ውረድ ላይ አንልፋ። ዛሬያችን የተስተካከለና የተቃና ከሆነ ያለ ጥርጥር ትላንትናችንን ተገቢውን ክብር ያገኛል። ክርስቶስ ባይወለድ ኖሮ ከክርስቶስ ልደት በኋላ ያለው ዘመን አዲስ ዘመን አይሆንም ነበር። ነገን ለመተንበይ የተሻለው መንገድ ነገር ራሱን መፍጠር ነው ይባላል። የሰው ልጆችን ነገ ክርስቶስን የጀመረው ክርስቲያኖች በክፋትና በሴራ ቢኖሩ ሰዎች ደግሞ ነገን የባሰ አድርገው ያበላሽቷል። የኢትዮጵያ ነገ በዛሬና ተሰራ ተጋድሎ እንጂ በዛሬ ምኞትና መሻት ብቻ አይመጣም። አንዳንዶች የኢትዮጵያን ነገ ለማበላሸት ዛሬ በክፋት ስራዎች ተነክረዋል። ከእኛ ግን የኢትዮጵያን ነገ ለማቅናት ስንል ነገን በሚዋጁ ስራዎች ተጠምደናል። ነገን የሚዋጀው ዛሬ መሆኑን ስለምናውቅ ነገን ተቀምጠን አንጠብቀውም፣ ሰርተን እንደርስበታለን እንጂ። ከቤተልሔም በረት እስከ ቀራንዮ አደባባይ የሰው ልጆች ትላንትን ሲቀደስ የሰው ልጆች ነገ ሲሰራ መልከ ብዙ ምላሽ ነበረው። የተኙ ነበሩ፣ የናቁ ነበሩ፣ ገዳዮች ነበሩ፣ አሳዳጆችም ነበሩ፣ ሴረኞች ነበሩ፣ ወሬኞች ነበሩ፣ አደናቃፊዎች ነበሩ፣ ነቃፊዎችም ነበሩ። በሌላ በኩል ደግሞ ገብቷቸው የተከተሉ ነገን ለመምራት የተባበሩ እውነትን ለመናገር የደፈሩ ለእውነት ለመስዋዕት የቆረጡ ጥቂቶች ቢሆኑም ብዙዎችን ለማፍራት የሚተጉ ነበሩ። የኢትዮጵያ ነገር ሲሰራ ምላሹ ልዩ ልዩ ነው። የሚያሸንፉት ግን ተገድለው የሚሰሩት ናቸው። ቪክቶር ሁጎ ጊዜው የደረሰን ሀሳብ ለማስቆም የሚችል ኃይል በዓለም ላይ የለም ብሎ ነበር። የኢትዮጵያ ብልጽግና ጊዜው የደረሰ ሀሳብ ነው። ማንም ሊያስቆም አይቻለውም። የኢትዮጵያ ታላቅነት ጊዜው የደረሰ ሀሳብ ነው። ሊገታው የሚችል ማንም ኃይል የለም። እኛ ደግሞ ዛሬ ቆምነው በትናንትና በነገ መካከል ነው። ትናንትን በዛሬ ስጋችን ዋጋ እንዲያገኝ እናደርገዋለን። ነገን ደግሞ በዛሬው ስራችን አሳምረን እንገናኛለን።
እንገነባዋለን። የክርስቶስ የልደት በዓል ይህንን ታሪካዊ ኃላፊነታችንን እያሰብን እናከብረዋለን። በድጋሚ መልካም የልደት በዓል ይውልልን። ኢትዮጵያ በልጆቿ ጥረትና ታፍራ ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ታኅሳስ 28 ቀን 2018 ዓ.ም